ሰላም ጤና ይስጥልን ቮት ኒውስ ነን ዜናዎቻችን ይዘን ቀርበናል እንድትከታተሉን በክብር እንጋብዛለን። በአዲስ አበባ ህዝባዊ አመጽ ስጋት ተደቅኗል ሲል የደህንነት ቢሮ የአብይ አህመድ የግምገማ ሰነድ ማቅረቡ ተነገረ። ለጠቅላይ ሚኒስትሩ በቀረበ ሰነድ ላይ የመጪዎቹ ጊዜያት ከፍተኛ የህዝብ ተቃውሞና አድማ ሊከሰት እንደሚችልና አንዳንድ እንቅስቃሴዎች እየተስተዋሉ መሆናቸውን የደህንነት ቢሮ ገምግሟል። በመሃል ከተማ ያሉ እንደ ኢሃፓና እናት ፓርቲ የአማራ ጊዮናዊ ንቅናቄ ፓርቲ የተባሉ ድርጅቶች አመጹን ሊያስነሱ በእንቅስቃሴ ላይ ናቸው የተባሉትን የፖለቲካዊ ፓርቲዎች ናቸው መባሉን በደህንነት ቢሮ ገልጿል። ህዝቡ እያጉረመረመ መሆኑን የገለጹ የደህንነት ቢሮም የኑሮ ውድነት ሁሉንም ብሔር ሆድ እንዲብሰውና በመንግስት ላይ ተቃራኒ አቅጣጫ እንዲይዝ ያደረገ ዋነኛ ምክንያት ነው ሲል በሰነዱ ላይ በቀረበው ግምገማም ገልጿል። ብልጽግና በድሮን ጥቃትን ንጹሃንን ገደለ። በሰሜን ወሎ ዞን ጋሸና በተፈጸመ የድሮን ጥቃት በእርሻ ስራ ላይ የነበሩ አርሶ አደሮችን ጨምሮ ሌሎች ንጹሃን መገደላቸውን ምንጮቻችን አስታወቁም። ከሰሞኑ በሰሜን ወሎ ዞን በርካታ ወረዳዎችን በፋኖ ብርቱ ምት የለቀቀውን የብልጽግና አገዛዝ ጋሸና መሽጎ የነበረው ኃይሉ በአማራ ፋኖም በደረሰበት ምት ወሳኝ ወታደራዊ ስትራቴጂ የሆነችውን ጋሸና ከተማ ከፊል ጸጥታው ለቆ እንዲወጣ ተደርጓል። በከተማ ላይ የከባድ መሳሪያ ድብደባ ማድረጉንም ታውቋል። በተያያዘ ዜናም ከሰሞኑ አማራ ክልል በጣም ውስን አካባቢዎችን የሞባይል ኢንተርኔት ሊቋረጥ እንደሚችል ተሰምቷል። ይህ የሚሆነው በክልሉ ከ2 ዓመት በላይ እየተካሄደ ባለው ግጭት ምክንያት እንደሆነ ተጠቁሟል። የሞባይል ዳታው የሚቋረጠው ለጸጥታ ስራ ምቹ ሁኔታ ለመፍጠር ያለመ መሆኑ ተነግሯል። የድምጽና ኤስኤምኤስ አገልግሎት ባለበት እንደሚቀጥል ተሰምቷል። እነዚህ በጣም ውስን አካባቢዎች የትኞቹ ናቸው? ለምን ያህል ጊዜስ ቆይታ ይኖረዋል የሚለውን አልታወቀም። ሌተናል ጄኔራል ጻድቃን ገብረትንሳኤም የትግራይ ክልል ጊዜያዊ አስተዳደር የክልሉን ህዝብ ችግር እያባባሰ ነው ሲሉ ወቀሱ። ሌተናል ጄኔራል ጻድቃን ገብረትንሳኤም ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከውጭ ኃይሎች ጋር የሚገናኙ የክልሉን ፓርቲና ወታደሮች አላስቆሙም፣ ይህም ከፕሪቶሪያ ስምምነት ውጭ ነው ሲሉ ተችተዋል። በጦርነቱ እጅግ በጣም ብዙ የጠፉ የተሰረቁ የተዘረፉ ንብረቶች፣ ወርቅ፣ መሬት፣ ገንዘብ አሉ። በዚህ የወንጀል ተግባር ውስጥ በግልጽ የሚታወቁ ትላልቅ አመራሮች አሉበት። እነዚህ አካላት የወንጀል ስራዎቻቸውንና የፖለቲካ ስልጣን ፍላጎታቸው አንድ ላይ የሚቀላቅሉትን ይህን ለመከላከል ወይም ከሰሯቸው የወንጀል ስራዎች ነፃ ለመውጣት የሚያስችላቸውን አንድ መንገድ ጦርነት መፍጠር እንደሆነ ያምናሉ። ለዚህም ከኢሳያስ መንግስት ጋር ለመተባበር ጽምዶ ብለው እየሰሩበት ነው። የትግራይ ጄኖሳይድ ኮሚሽን ባጠናው ጥናት በትግራይ ጦርነት ወቅት 75% የግፍና የወንጀል ስራዎችን የሰራው የኤርትራ ሰራዊት እንደሆነ መመላከቱን ተናግረዋል። ሰው የገደለው፣ ሴቶችን የደፈረው፣ ሴቶች ማህፀን ላይ ያልሆነ ነገር ያስገባው የኤርትራ ሰራዊት ነው። የአክሱም ነፍስ ገዳይ የሻዕቢያ ወታደር ነው። የማህበረ ደጎ ነፍስ ገዳይ የሻዕቢያ ወታደር ነው። የማርያም ደንገላት ነፍስ ገዳይ የሻዕቢያ ወታደር ነው። ደቡብ ትግራይ ራያ ላይ መጥቶ በመቶዎች የሚቆጠሩም ሰዎችን ረሽኖ የሄደው የሻዕቢያ ወታደር ነው ብለዋል። ጄኔራል ጻድቃን ገብረትንሳኤም በማህበረ ዶጌ የተፈጸመው ግፍ በኤርትራ ሰራዊት የተፈጸመ ነው ማለታቸው የትግራይ ተወላጆችን አበሳጭቷል። የኤርትራ ማስታወቂያ ሚኒስተር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው፣ ጅራፍ ራሱን ገርፎ ራሱ ይጮሃል ሲሉ ተችተዋል። ላለፉት 2 ዓመታት ብልጽግናም ከተቻለ በህጋዊ መንገድ ካልተቻለ በወታደራዊ ኃይሉ ሉዓላዊ የባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይቷል ብለዋል። ግዛት ማስፋፋትን ኢላማ ያደረገው ይህ የፕሮፓጋንዳ ዘመቻም በግዴለሽና ተንኳሽ ዛቻም የታጀበ ነው ሲሉም አክለዋል። ባሰፈሩት መልእክት ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤታችንን ግዛት የመውሰድ ዓላማ የለንም፣ ሆነም ታሪክም እንደሚመሰክረው ከተተነኮስን እንዴት አገራችንን መከላከል እንደምችል እናውቃለን ማለታቸውን ጠቅሰዋል። አክለውም ፕሬዝዳንት ኢሳያስ ብልጽግና ስለገዛቸው ድሮኖች፣ የረጅም ርቀት ሚሳኤሎች፣ ታንኮች ወዘተ ያወራሉ። ኤርትራ ላይ ጥቃት እንደሚሰነዝሩም ይዝታሉ።
ይህ ከህሊና በላይ ነው፣ ታሪክን የማያውቁ ብቻ ናቸው የሚያደምጡት ማለታቸውን ገልጿል። አቶ የማነም መልሳችን የኢትዮጵያ ህዝብ ለትርጉም አልባ ጦርነት አትማግዱት ነው፣ ትክክለኛ ችግራችሁን ፍቱም አድቡ ሲሉም የፕሬዝዳንት ኢሳያስን ንግግር አጣቅሷል። ህወሓት በበኩሉ አንቶኒዮ ጉተሬዝን በመጥቀስ በጻፈው ደብዳቤ ያልተተገበሩ የፕሪቶሪያ ስምምነቶችን በተመለከተ የአፍሪካ ህብረት ግምገማ እንዲያደርግ ጠይቀናል፣ እርሶም የፖለቲካ ውይይት ማድረግን እንዲደግፉ እንጠይቃለን ብሏል። የፖለቲካ ውይይት የፕሪቶሪያ ስምምነት ፈራሚዎች አንዳቸው በሌላቸው ያላቸውን እምነት ያድሳሉ፣ የስምምነቱን ትግበራ ያረጋግጣል ሲሉም አክለዋል። የውጭ ጉዳይ ሚኒስቴር ለመንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤ ላይ ኢትዮጵያም የባህር በር ለማግኘት በመታደርገው ጥረት የተነሳም ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስና የመከፋፈል ዓላማ አላት ሲል ይከሳል። ሚኒስተሩም ኤርትራ ይህንን ጸባጫሪ ተግባሯን እንደ አስቀድመው የመከላከል መንገድ ትጠቀማለች በማለት ይህ አይነቱ ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ሲሉ ገልጸዋል። የኢትዮጵያ መንግስት ህወሓትና የኤርትራ ጦርነት ለማወጅ በጥረት እየሰሩ ነው ሲል ለከሰሰበት ደብዳቤም ህወሓት በሰጠው ምላሽ የውጭ ጉዳይ ሚኒስቴር በአደገኛ ሁኔታ እውነታን እያዛባም ወራሪውን እንደ ተጎጂ ተጎጂውን እንደ ወራሪ አቅርቧል ብሏል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያ ስምምነት በኋላ ግንኙነቱን ዳግም ሻክሯል። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስቴር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው ብላ መክሰሷ ተዘግቦ ነበር። ሰበር ዜና እስራኤል ኤርትራን ልትመታ ነው። የእስራኤል ቀጣይ የአየር ጥቃት ኤርትራ እንደምትሆን ምንጮች ገልጸዋል። የሁቲ አመራሮች የአልሸባብና የብራዘርሁድ ጽንፈኞች ኤርትራን እንደ መደበቂያ መጠቀም መጀመራቸውን ተደርሶበታል። የኤርትራ ደሴቶችና ወደብ ከተማዋ ምጽዋም ዋና መሰባሰቢያ ሆናለች። በምጽዋ አካባቢ የእስራኤል ድብደባ ሊደረግ እንደሚችል እየተገለጸ ይገኛል። ዜናዎቻችን ጨረስን። ስለተከታተላችሁ እናመሰግናለን። ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። ሰላም።